ይህ አዋዜ ሰበር ነው። ኢራን ላላቋረጠ 9 ቀናት በላይ የወረደባት እሳት እየነደደባት ነው። ፕሬዚደንት ዶናልድ ትራምፕ ትናንት ለአርጀንቲናና ለስፔን አሸናፊ ዋንጫ ለመስጠት በስታዲየም የክብር ጥላ ውስጥ ሳሉ ኢራን አብዛኛው አካላቷ በጠያራዎች ፍላጻና በመርከቦቻቸው የሚሳኤል ግሳት እየተገሸለጠ ነበረ። ይህም ቢሆን አሜሪካ ሬሳ ማንሳቷና መቁጠሩ አልቀረም። ዮርዳኖስ ውስጥ በሚገኝ የአየር ኃይል ጦር ሰፈሯ በሞትና በደብዛ መጥፋት ያጣቻቸውን 3 ወታደሮች ጨምሮ በኢራቅ ተመትቶ የወደቀን የኢራን ሰው አልባ ፈንጂ አፈንድቶ ለማክሸፍ በተደረገ ጥረት መሃል ሌላ 4ኛ ወታደሯን በሞት አጥታለች። ከዚህ ጋር ተያይዞ የአሜሪካ ማዕከላዊ ዕዝ እንዳስታወቀው ሌላ ማንነቱ ያልተለየ አስከሬን ዮርዳኖስ ውስጥ ማግኘቱን ገልጿል። ምናልባት የጠፋው ወታደር ነው ተብሎ ይጠበቃል። ይህ በእንዲህ እንዳለ ኢራን የኦማን ዳርቻ አጠገብ የቀነደሰችው አንድ ነዳጅ ጫኝ መርከብ እሳት የተነሳበት መሆኑ ተዘግቧል። የጦርነቱ ዓላማ ኢራንን እጅሽን ከሆርሙዝ ሰርጥ አንሺና መርከቦች በሰላም ይተላለፉበት ቢሆንም አልተሳካም። የእንግሊዝ የባህር ንግድ ባለሥልጣን ስለተቀነደሰችው መርከብ ሲናገር ሠራተኞቹ በደህና ለቀዋት አምልጠዋል፣ መርከቧንም በጎታች ጀልባ ከቦታው አስነስተናል ብለዋል። እሳቱ ግን አልጠፋም። እምቢተኛው የኢራን አብዮታዊ ዘብ በበኩሉ 2 እምቢኝ ያሉ ነዳጅ ጫኞችን አሰናክያለሁ ብሏል። ፍርጥም ብለውም በመካከሉ ግን የእስላማዊ አብዮተኞቹና የአሜሪካ ፍልሚያ እስካሁን ከነበረበት እንካ ለንካ መተማተም ቲት ፎርታት ባለፈም ወደ ለየለት መዳቆስ ገብቷል። ፕሬዚደንት ዶናልድ ትራምፕ ኢራን እጇን ከሰርጡ ላይ አንስታ መርከቦች እንደ ጥንቱ እንደ ጠዋቱ ተለል ብለው ካላለፉ በስተቀረም ጦርነቱን አሰፋለው አጋግማለሁ ሲሉ ባለፈው ሳምንት ጥብቅ ማስጠንቀቂያ መስጠታቸው አይዘነጋም። የትናንቱን ጨምሮ የቅርብ ቀናቱ የአሜሪካ ቋያ የበላው የኢራንን የውሃ ዳርቻ የራዳርና የሰው አልባ ጣቢያዎችና መንገዶች፣ ዋሻዎች፣ የባቡር ሐዲዶችና የወደብ መሠረተ ልማቶች መሆኑ ታውቋል። ኢራን በተራዋ የበቀል ወገራዋን ወደ ዙሪያ ገባዋ 7 ሀገራት አስፋፍታለች። ባለሥልጣኖቿ በይፋ በሀገሪቱ ልሳኖች በግልጽ ባስተላለፉት መልእክት መሠረት የሀገራቱ ወደቦች በቀጣይነት በኢራን ቦሊስቲኮችና ሰው አልቦች የሚታረሱ ኢላማዎች ይሆናሉ። ኩዌት አረያ ሰው ያለህ እያለች ነው። አንድ የውሃ ማጣሪያ ተቋምና አንድ የነዳጅ ማጣሪያ ከወዲሁ አታለች። ዮርዳኖስም ቋሚ የድብደባ ማረፊያ ሆናለች። ይህ መደቋቆስ ለሌላ የሽምግልናና የድርድር ዙር በር ሊከፍት ይችላል የሚለው ግምት እንዳለ ቢሆንም ለብዙ ተንታኞች ግን የማይመስል ነገር ለሚስት አትንገር እንደማለት ሆነባቸዋል። ዳኒ ሲትሮኖቪች በቴል አቪቭ የብሔራዊ ደህንነት ጥናቶች ተቋም ተንታኝ ናቸው። ሁነቶች ከማናቸውም ወገን ቁጥጥር ውጪ እየወጡ መሆናቸው እያደር ግልጽ እየሆነ እየመጣ ነው ይላሉ። ምንም እንኳ ዋሽንግተንና ቴሄራን መጀመሪያ ላይ ግጭቱን እስከሆነ ደረጃ ብቻ መጥነው ለማካሄድ የፈለጉ ቢመስልም አሁን ግን ግጭቱ ገደቦችን ሊጥስ የሚችልበት ነጥብ ላይ የቀረበ ነው ሲሉ በኤክስ ገጻቸው ጽፈዋል። አስተያየታቸውን ሲቀጥሉ ፍጥጫው ከገደቡ አልፎና ፈሶም የሰላጤው ሀገሮችንም ቀጥታ ግጭቱ ውስጥ የሚያስገባና ተጨማሪ ስትራቴጂካዊ ኢላማዎችንና አንገብጋቢ መሠረተ ልማቶችን አደጋ ላይ በሚጥልበት ደረጃ ሊሰፋ ይችላል ሲሉ ያስጠነቅቃሉ። የዚህ አንዱ ማሳያ ኢራን የጆርዳንን አኳባ ግዛት ለመምታት የወነጨፈችው ስብርባሪ እስራኤል ግዛት ውስጥ ማረፉ ነው። እስራኤል በዶናልድ ትራምፕ ጥያቄ እጇን ሰብስባ ብትቀመጥም አሁን ቴሄራንም ዋሽንግተንም ምን አባቱንስና ያሉትን ያልተግባብቶም ስምምነት ከጅምሩም እንዳልወደደችው ይታወቃል። ኢራንም በዚህ መፋለጥ ውስጥ መድማቷን ባትክድም እሷም በደም ማፍሰስ ብቃቷ በራስ መተማመን ተሰምቷታል ይላሉ ተንታኞች። በተለይም አሁን ከሰማያ ሰማያት ቁልቁል እንደ ወቃጭ የምታወርዳቸው ቦሊስቲክ ሚሳኤል ጫፎች ሺህ ቦታ የሚሰነጣጠርና የሚሰነጣጥር ተቀጣጣይ ቦምብ የታጠቁ ናቸው። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ?
ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱከም ዱባይ። ሰፋ ያለ ጉዳት ስለሚያደርሱ ዮርዳኖስ ውስጥ የአሜሪካ ወታደሮችም የተገደሉት በዚህ መንገድ ነው ይላሉ ተንታኞች። እንደሚሉትማ ኢራን በመንፈሳዊ መሪዋ አሊ ካሜኒ ቀበር ሰበብ ባካሄደችው ሕዝባዊ የድጋፍ ንቅናቄ ላይ ተመስረታ ዶናልድ ትራምፕን አገዛዛቸው እስኪያበቃ በውጊያ ማለፍ እችላለሁ ብላ አምናለች። የኢራን ተንታኝ የሆኑት ቫሊ ናስር ለፋይናንሻል ታይምስ ላይ ሲጽፉ የኢራን ገዢዎች አሜሪካንን የሚገዛት በጉልበት መፈጣፈጥ ብቻ ነው ብለው አምነዋል ይላሉ። ቫሊ ናስር የተሰኙ የኢራን ተንታኝ ፋይናንሻል ታይምስ ላይ ሲጽፉ ኢራን አሜሪካንን የሚገዛት በጉልበት መፋጠጥ ብቻ ነው ብላ አምናለች። የአሁኑ የኢራን ገዢዎች አሉ ተንታኞች ማንኛውንም የመታቀብ ምልክት አሜሪካ ተጨማሪ ጫና እንድታሳድር የሚጋብዝ ነው ብለው ደምድመዋል። የኢራንን ጢሻ ውስጥ የወደቀ ሕይወት መረን በወጣ የኑሮ ውድነት፣ በተራዘመ የመድኃኒት አቅርቦቶች እጥረትና ስብርብሩ በወጣ ኢኮኖሚ የተመታ ቢሆንም የኢራን ገዢዎች በዚህም ላይ አዲሱ የአሜሪካ ዕቀባና ከበባ የሚያስከትለውን የማይቀር ኢኮኖሚያዊ መቀመቅ ግምት ውስጥ አስገብተው እነሱ ሆርሙዝን በማነቅ በዓለም ኢኮኖሚ ላይ የሚያሳድሩት ሕመም ይበልጥ ይብሳል ብለው በማመን ቀድሞ በቃኝ ማለትን፣ ቀድሞ አይን መስበሩን ውርደት የዶናልድ ትራምፕ ለማድረግ ቆርጠዋል ብለዋል ተንታኙም።